ሰላም እንደምን አላችሁ ውድ የመናኔ ዘባማን ሚዲያ ተከታታዮች፣ እነሆ ዛሬ ደግሞ ሥርዓተ ኑዛዜን በተመለከተ አጠር ያለ ጽሑፍ ለእናንተ ልናቀርብላችሁ ወደናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በእግዚአብሔር ፍቅር እንጠይቃለን። በነገራችን ላይ ይህንን ቻናል ሰብስክራይብ አድርጋችሁ ነው የምትመለከቱት? ከሆነ መልካም፣ ካልሆነ ግን ብዙ ሰዎች ሰብስክራይብ ሳታደርጉ ስለሆነ እየተመለከታችሁ ያላችሁት ትብብራችሁን በሰብስክራይብ ብታሳዩን መልካም ነው። ወደ ጉዳያችን እንገባለን። አንድ ሰው በሰራው ኃጢአት ተጸጽቶና ከንስሐ አባቱ ፊት ቀርቦ እግዚአብሔርን ዳኛ፣ ሕሊናውን ታዛቢ፣ አንደበቱን ወቃሽ አድርጎ ራሱን እየከሰሰና እየወቀሰ የሰራውን ኃጢአት እስከነ ምክንያቱ ሳይደብቅ አንድም ሳያስቀር ለመናገር ሳያፍር በካህኑ ፊት አጎንብሶ የሚናገረው ሁሉ ኑዛዜ ይባላል። ኑዛዜ ማለት የሕሊና እረፍት ማለት ነው። ሰው በሰራው ኃጢአት ምክንያት ተስፋ የመቁረጥ ስሜት ይሰማዋል። ሁልጊዜ ሕሊናውን እየወቀሰ እረፍት ያጣል። ኃጢአቱን ለንስሐ አባቱ ሲናዘዝ ግን የሕሊና እረፍት ያገኛል። ስለዚህ ንስሐ የሚገባ ሰው የሰራውን ኃጢአት ለካህኑ በሚናገርበት ጊዜ የቆመው በካህኑ ፊት የሚናዘዘው ለካህኑ ቢሆንም በእርሱና በካህኑ መካከል ግን ሶስተኛ ሆኖ እግዚአብሔር በመካከላቸው መኖሩን ማመን አለበት። ኃጢአቱን የሚሰውር አይለማም ይላል መጽሐፍ ቅዱስ። የሚናዘዛትና የሚተዋት ግን ምሕረት ያገኛል ይላል። ደግሞ በሌላ ቦታ አሁንም ለአባቶቻችን አምላክ ለእግዚአብሔር ኃጢአታችሁን ተናዘዙ ተብሎ በመጽሐፍ ቅዱስ ተጽፏል። ታዲያ እነዚህ አምላካዊ ቃላትን መሰረት በማድረግ የሰው ልጅ ከገቢረ ኃጢአት ወደ ገቢረ ጽድቅ በንስሐ ተመልሶ ወደ ካህናት አባቶቹ ቀርቦ ኃጢአቱን መናዘዝ ቀዳሚ ስራው ሊሆን ይገባዋል። ድቀቱ ለሰብ መዊት እንበለ ንስሐ ይላል። የሰው ትልቁ ውድቀት ያለ ንስሐ መሞት ነው። ቀሳውስት ለምእመናን የንስሐ አባት፣ ምእመናን ደግሞ ለቀሳውስት የንስሐ ልጆች ይባላሉ። እያንዳንዱ ምእመን ስለ ሃይማኖቱ እንዲያውቅ የሁልጊዜ መካሪና አስተማሪ እንዲኖረው ከካህናት መካከል አንዱን ካህን የነፍስ አባት አድርጎ እንዲይዝ ስርዓት የተሰራው በመጀመሪያው የኢትዮጵያ ጳጳስ በአቡነ ሰላማ ከሳቴ ብርሃን ነው። ካህናት ስለ ምእመናን ነፍስ የአባትን ያህል የሚመክሩ የሚያስቡና የሚጨነቁ ስለሆነ አበ ነፍስ ወይም ደግሞ የነፍስ አባት የሚል ስያሜ ተሰጥቷቸዋል። በንስሐ ለሚመለሱ ምእመናን ንስሐቸውን ሰምተው ኑዛዜያቸውን ተቀብለው ቀኖና ስለሚሰጡ የነፍስ አባት ተብለው ይጠራሉ። እንግዲህ አበው እንደሚሉት ስም ወደ ሥራ ይመራዋል እንዲሉ አበው ቀሳውስት እውነተኛ የነፍስ አባት በመሆን ምእመናንን የማስተማር የመጠበቅና የማጽናት ንስሐቸውንም የመቀበል ኃላፊነት አለባቸው። ንስሐ መግባት ፈልጎ የመጣውን ኃጢአተኛ የማይቀበል ኤጲስቆጶስ ወይም ቄስ ቢኖር ከክህነቱ ይሻር ይላል ሥርዓተ ቤተ ክርስቲያናችን። አንድ የንስሐ አባት ደግሞ በዚሁ መጠን ኑዛዜን ለመቀበልና ለመስማት በቂ የትምህርት ዝግጅት ሊኖረው ይገባል። በቂ ትምህርት ከሌለው የምእመናንን ኑዛዜ የሚቀበልበት የመንፈሳዊ አእምሮ ብስለትና ጥንካሬ አይኖረውም። አንዳንድ ጊዜ በጆሮ ለመስማት እጅግ ከባድ የሆነ ኑዛዜ ቢሰማ ሊረበሽና ግራ ሊጋባ ስለሚችል የማያነብ ያልተማረ ከሆነ ይህንን ነገር መርምሮ ንስሐ ለመስጠት በጣም ይቸገራል። ስለዚህ ከመጠምጠም መማር ይቅደም እንዲሉ አበው ሳይማሩ የክርስቶስ እንደራሴ ከመሆን ጥሩ ምእመን ሆኖ በሥርዓት ከምእመናን ተቆጥሮ መኖር እጅግ የተሻለ ነው። መጽሐፍ ቅዱስ እንዲህ ይላል፣ እውር ቢመራው ሁለቱም ወደ ጉድጓድ ይወድቃሉና ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ኑዛዜ አፈጻጸሙ እጅግ ምስጢራዊ ነው። ይህ ማለት በንስሐ አባትና በንስሐ ልጅ በሁለቱ ብቻ ምስጢራዊነቱ ተጠብቆ የሚፈጸም ነው። ለምሳሌ ባልና ሚስት በቅዱስ ጋብቻ የተዋሃዱ አንድ አካል ቢሆኑም ሁለቱም ወደ ንስሐ አባት ቀርበው በአንድ ቀን በተመሳሳይ ሰዓት ንስሐ የሚገቡ ከሆነ ባሏ ሲናዘዝ ሚስት መስማት የለባትም፣ ሚስትም ስትናዘዝ ባሏ መስማት የለባትም። ምክንያቱም አንዱ የአንዱን ቢሰማ ወንዱ ሚስቱን የሚያስቆጣ የኃጢአት ሥራ ሰርቶ ከሆነ ሴቱም ባሏ የሚያስከፋ የኃጢአት ድርጊት ፈጽማ ከሆነ በሁለቱ መካከል ወዲያውኑ ችግር ሊፈጠር ስለሚችል ነው። የቀረቡት በንስሐ ለኑዛዜ ቢሆንም ከፍጹምነት ደረጃ አልደረሱምና፣ ስለዚህ ካህኑ ፈሊጥ አዋቂ፣ ብልህና ጥበበኛ ሊሆን ይገባዋል። ካህን ምእመናን የተናዘዙለቱን ኑዛዜ ለማንም መናገር ፈጽሞ የለበትም። ቢናገር በሰው በራሱ ላይ ነው የሚሆንበት። ምእመናንም ኃጢአቴን ለካህኑ ስነግረው ካህኑ ለሌላ ሰው ቢነግርብኝ ብለው ማሰብ፣ መጨነቅ፣ መጠራጠር የለባቸውም። በቀሳውስትና በምእመናን መካከል በቂ የአባትና የልጅ ግንኙነት፣ መተማመን መኖር አለበት። ምእመናን ንስሐ የሚያስፈልጋቸውን ሁኔታዎች ደግሞ ለይተው ማወቅ አለባቸው። ቤተ ክርስቲያናችን እያወቅን በድፍረት ሳናውቅ በስህተት ለምንሰራቸው ኃጢአቶች ሁሉ ንስሐ እንድንገባ የምታስተምረን ቢሆንም ከዚህ በታች ያሉ ነገሮችን የፈጸሙ ሰዎች ግን የግድ ንስሐ የሚያስፈልጋቸው ናቸው። የመጀመሪያው
10ሩን ሕግጋት 6ቱን ቃላተ ወንጌል የተላለፈ ሰው ንስሐ ያስፈልገዋል። ሕግጋቱን እናንተ የምታውቋቸው ስለሆነ እነዚህን ጠንቅቆ ለመኖር እግዚአብሔር ሁላችንንም ይርዳን። ከዚህ በተጨማሪ እግዚአብሔር ያከበራቸው ቅዱሳንን የሚያቃልሉ ሰዎች ንስሐ ያስፈልጋቸዋል። መጽሐፍ ቅዱስ እንደሚለው በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገር የሽንገላ ከንፈሮች ሁሉ ወዮላቸው ይላል በመዝሙረ ዳዊት መዝሙር 30 ቁጥር 18 ላይ። እግዚአብሔር የመረጣቸውን ማን ይከሳቸዋል ተብሎ ተጽፏልና በጻድቃን ላይ የሚነሱ የሽንገላና የክስ አንደበትን የያዙ ሰዎች በሙሉ ንስሐና ቀኖና ያስፈልጋቸዋል። ከዚህ ውጪ በሥርዓተ ቤተ ክርስቲያን እንደሚነገረን ሁል ጊዜ የሰው ልጆች እያወቁ በድፍረት ሳያውቁ ደግሞ በስህተት የሚፈጽሟቸው በርከት ያሉ ኃጢአቶች አሉና እነዚህን ኃጢአቶች ሳይውሉ ሳያድሩ ለንስሐ አባት በመናዘዝ ተገቢውን የቀኖና ሂደት ማለፍ ይኖርባቸዋል። በመጨረሻ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ምሕረትን ያገኛል ተብሎ ተጽፏልና ኃጢአታችንን ተናዘን በንስሐ ሕይወት እንድንኖር አምላካችን እግዚአብሔር ይርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተሰቦቼ ያቀረብኩላችሁ ነገር መልካም እንደሆነ ተስፋ አደርጋለሁ። እኔንም እናንተንም በንስሐ ሕይወት ኖረን ለማለፍ ያብቃን። ቻናላችንን በድጋሚ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ደግሞ በቀጣይ ጊዜ እስክንገናኝ ለዛሬ ሰላም ሁኑ።